ሰላም ጤና ይስጥልን ውድ የዚህ የዩቲዩብ ቻናል ተከታታዮች ሶሻል ሚዲያ ላይ በጣም መነጋገሪያ የሆኑ ሐሳቦችን ይዘንላችሁ ቀርበናል። ወደ መጀመሪያው ዜና ስናልፍ አዶናይ ድጋሚ የበጎ ስራን በመስራት እጅግ መነጋገሪያ ሆኗል። ሰሞኑን በተካሄደው የ2025 ጂ-ፓወር ቲክቶክ ክሪኤቲቭ አዋርድ ላይ በነበረው በጭላሎ ፉድ ኮምፕሌክስ ቻሌንጅ ሽልማት ላይ ቅሬታ ቀርቦበታል። ይህም የሆነው ቲክቶከር ሱራጃ በቻሌንጅ ተሳትፌ ጥሩ ቪዲዮ እይታ አግኝቼ ሳለ ማሸነፌ ቢቀር እንኳ ከምርጥ አምስቱ ውስጥ ባለመግባቴ በጣም አዝኛለሁ፣ ሚካኤልን ከፍቶኛል፣ ለዚህም ነው አዋርዱን አቋርጬ የወጣሁት ሲል ተደምጦ ነበር። ማለት ነው ፋሚሊ ማርያምን በጣም የደበረኝ ነገር ያኔ 3.6 ሚሊዮን ቪው አለው 2 ሚሊዮን ቪው ያለውና ስንት ሚሊዮን ቪው ያለው ማበይቴና ፋሚሊ ከልቤ ነው። ዛሬ እኔ እንደዚህ አይነት ቪዲዮ ሰርቻለሁ፣ ግን ከልቤ ደበረኝ ማለት በጣም ደበረኝ። እኔ እንትን ብዬ ነው የወጣሁት፣ በቃ ተነስቼ ነው የወጣሁት። በጣም ሲያስጠላኝ ማለት ነው እንዴ። አሁን በነገራችን ላይ እግዚአብሔርን ነው የምላችሁ፣ ይኸው የዛሬን ቀን ይኸው ሚካኤል ያሳድረኝ ቻሌንጅ ሰጥቶኛል። ዘፈን እንደ ኮዬ ፍጭ አይነት ዘፈን የሚሆን ነገር ስራ፣ በዛ ዘፈን 500 ሰው ከሰራበት አንተ 1 ሚሊዮን ብሩን ታሸንፋለህ ነበር ያሉኝ። ጭራሽ ሚካኤልን ጭራሽ ስሜ ሳይጠራ ሲቀር ሃይሚት ሙት እንዴት እንዳለቀስኩ እዛ ጋር ነኝ የማውቀው የኮ ሚካኤልን ፋሚሊ። አረ ይሄ ነገር እኔ እንጃ በየትኛውም መንገድ እንዴ የአመቱ ምርጥ ላይ ተመርጫለሁ፣ ፈሌ ተመርጫለሁ። ጭራሽ ደግሞ የጭላሎ አዋርድም አለ እሱ ላይ ጭራሽ ስሜ የማይጠራ ስሜ 3.6 ሚሊዮን ስንት ቪው አለው፣ ስንት ሰው ሰርቶበታል። በኔ 500 ሰው ያንን ሰው ተጠቅሞ ከሰራ ለሶስት ሰው 100 ሺህ ብር ትሸልማለህ ብለውኝ ከ1000 ሰው በላይ ሰርቶበታል። ከ1000 ከ2000 ሰው በላይ ግን አሁን የለም፣ አንድም ስሜን አልጠሩትምሽ። ሃይሚት ሙት እንደዛሬ ከፍቶኛ አቅም ፋሚሊ እናቴ ነኝ። ታዲያ ይህንን ንግግሩን የአዋርዱ ቀን ማታ ከለቀቀበት ሰዓት ጀምሮ ከተለያዩ አካላት ብዙ ሐሳቦች ሲሰነዘሩ ቆይተዋል። በብዛት በሚባል ደረጃም ለሱራጃ ድጋፋቸውን ሲገልጡም ነበር። በተለይ አንዳንዶች ሲናገሩ እንደሰማነው ከሆነ ሱራጃ ድጋሚ ካልተሸለመ የጭላሎ ፉድ ኮምፕሌክስ ምርት የሆነውን ኦኬ ፓስታን ላለመጠቀም ቻሌንጅ እንጀምራለን ሲሉ ተደምጠዋል። የጀመሩትም እንዳሉ ተስተውለዋል። ታዲያ አዶናይ ይህን የሱራጃን ቪዲዮ ተመልክቶ ካሸነፈው ላይ 100 ሺህ ብር ሊሰጠው ቃል ገብቶለታል። ሱራጃ ወንድሜ የቪዲዮ አይቼዋለሁ፣ ልቤም በጣም ተነክቷል ስላየሁት ማለት ነው። እውነቴን ነው የምልህ እና በጣም ጎበዝ ሰው ነህ፣ በጣም አሪፍ ሰው ነህ። አንድ ቀን ደግሞ ፖስት ያልከው ቪዲዮም አይቼዋለሁ እኔን ታግ አድርገህ ማለት ነው። እና አይዞህ ልልህ እፈልጋለሁ። ይህ አዋርድ አሸነፍክ አላሸነፍክ ምንም ልዩነት የለውም። በልብህ አንተ አሸናፊ እንደሆን ካመንክ ምንም የሚጎልብህ ነገር የለም፣ ማሸነፍህም አይቀርም ወንድም አለም። እና ይህን በማስመልከት ማለት ነው እኔ ካሸነፍኩት 100 ሺህ ብር ላንተ መስጠት ፈልጋለሁ። ቢካዝ አሸናፊ እንደሆንክ በልቤ ጠንቀቄ ስለማቀው 100 ሺህ ብር ልሰጥ ፈልጋለሁ ወንድም አለም። እወድሃለሁ። ስልክ ቁጥር በውስጥ ጻፍልኝ፣ ሜሴጅ አድርጌልሃለሁ። አሁን እወድሃለሁ። ቻው። ለዚህም የአዶናይ መልካም ተግባር ብዙዎች አድናቆታቸውን ገልጸዋል። አስደሳች ዜና፣ ቶሚና ጌች ጉዳያቸው በእርቅ ተፈቷል። የመላው ኢትዮጵያውያንን ልብ የነካው የጌች ወይም የስዊት ቦክስ ባለቤት እና ቶማስ ኃይሉ አለመግባባት በድንገት በሰላም መጠናቀቁ ተሰምቷል። ቶሚ በባህር ዳር እያለ ጌች ችግር ይፈጥርብኝ ነበር በማለት በእንባ እየተናገረ ምስሎችን አጋርቶ ነበር። አሁን ከሌሊቱ 7 ሰዓት ነው። 7 ሰዓት ከ10 አካባቢ ነው። እንቅልፍ ምክንያት ስላልቻልኩኝ ነው ይህን ቪዲዮ የምሰራላችሁ። ላይክ በጣም ስትሮንግ ከሚባሉ ሰዎች መካከል አንዱ ነኝ ማለት በቃ በጣም ጠንካራ፣ በጣም ከሚደክሙ ከሚለፉ ሰዎች መካከል አንዱ ነኝ። በለፈውት ልክ አይደለም እየሄድኩ ያለሁት። አይ ኖ ከጀርባዬ በጣም ብዙ ሀስሎች አሉ፣ በጣም ብዙ ድካሞች አሉ። ያው የሰው ልጅ ነኝ እኔ፣ ኢሞሽናል ላይ ጋርላክ እና መናገር ሁላ አልችልም። የውስጥ ናቸው እኔ ሁሉ ነገር ያልተናገርኩት ይሄን ሁሉ ነገር ያልተናገርኩት ዝም ያልኩት
በቃ ሰዎች እንዲጠሉ ስለማልፈልግ ስለነበረ ነው ልጁን ችዬ ዝም ያልኩት ማለት ነው። እና በጣም ከባድ ሰው ነው ከምነግራችሁ በላይ ማለት በጣም የሚፈታተን ሰው ነው። በጣም የሚፈታተን ሰው ነው እና ይቅርታ ሉክ እንዳለቀስ ያደረገኝ ነገር ላስት ታይም ባህር ዳር በሄድንበት ሰዓት በየሀገሩ እየሄድኩኝ ሐዋሳ ሄጃለሁ፣ አዳማ ሄጃለሁ። ጊቫዌ እየሰጠው ነበር የ7ኛ ዓመት አንቨርሳሪ ለማክበር ማለት ነው። እና በዛ ሰዓት ባህር ዳር ሰዎች ሪኩዌስት አደረጉና የኛ የቲክቶክ አናሊስታችን ላይ ባህር ዳር ነበረ በደንብ በጣም ብዙ ተከታዮች እንዳሉን አይተናል። እና ከቲሞቼ ጋር አብረን ሄደን ከዛ ከሄድን በኋላ በጣም ተቀበሉን። በጣም ህብረተሰቡ ደስ ይላል። በጣም የሚገርም ህብረተሰብ ነው። ሁሉም ሰው ደስ ይላል። በፍቅር ከስፖርት ኮሚሽኑ ጀምሮ እያንዳንዱ ሰው በፍቅር ነው የተቀበለን እና ከዛ ያለውን ሁኔታ ምናምን ነገር ሲያዩ አምሶሪ በጣም ተደወለልኝ። ኦልሞስት ወደ 10 ሰዓት አካባቢ ነው አርፈን ስንነሳ እና ተደወለልኝና እኔ የሄድኩት እኔ ምንም አይነት የፖለቲካ ሚሽን የለኝም። እኔ ምንም ስለማንም ምንም አያገባኝም። እኔ አላቅም። ከዛ ተደወለልኝ ከሌሊቱ ከምሽቱ 10 ሰዓት ነው አምሶሪ ከቀኑ 10 ሰዓት ተደወለልኝ። ከዛ የተደወለልበትን ምክንያት እኛ 9 ሰዓት አካባቢ ምሳ በልተን ከባህር ዳር ልጆች ጋር ቪዲዮ ሰራን። ቪዲዮ ሰራንና ያንን ቪዲዮ ልክ እንዳዩ ነው የደወሉልኝ። ነገ ያሰብከውን ፕሮግራም ሰርዘው ካልሆነ ያረፍኩበትን ሆቴል አልጋውን ነንበሩን ያውቁታል፣ ስልኬንም ያውቁታል። እና ደወሉልኝና ወይ ፕሮግራምን ሰርዘው ወይም ደግሞ ካልሆነ ደግሞ በህይወት ከዚህ ሀገር አትወጣም ተባልኩኝ። ከዛ ቴዲና ሰላም እኔ ጋር ኢዲኤፍ ይሰራሉና ለሁለቱ ነገርኳቸው። ቁጭ አድርጌ ስነግራቸው ምንም ችግር የለውም ፕሮግራሙ ሀፕን ያደርጋል፣ አንተ እንዳትፈራ፣ የሚያስፈልገውን እርምጃ እንወስዳለን። አንተ ብቻ ጠንከር ብለህ ለማለፍ ላይክ ምንም እንዳልተፈጠረ አስበው ምናምን እንደው ወሬ ችግር የለውም ታጣቂ እናሰማራለን፣ ጋርድ እንቀጥርልሃለን አሉኝ። ፎርሹ ጋርዶቹ አያውቁም ይሄን ነገር። ከዛ ማታ እራት ራሱ ለመብላት ስንሄድ የታጠቀ ሰው አብሮን ነበረ፣ ሽጉጥ የያዘ ሰው ማለት ነው። ሰዎች ከተተናኮሉ ምናምን ነገር ተብሎ ማለት ነው። እኔ በደንብ አላውቀውም ሀገሩ። ያው ህብረተሰቡም ደግሞ ደስ የሚል ህብረተሰብ ነው እና ለሀገሩ ያለኝ አመለካከት እንዲቀየር ምናምን ነገር አደረገብኝ የተናገሩት ነገር ማለት ነው። ከዛ ራት ከበላም በኋላ እንዴት ልተኛ በቃ ኮሽ ባለ ቁጥር ነው ደግሞ ዳር ላይ ነበር የተኛሁት። ኮሽ ባለ ቁጥር በቃ መጡ እያልኩኝ ነጋ። ግዴታ ማዘጋጀት ስላለብኝ ፕሮግራሙ ማለፍ ስላለበት እንደዛ ከዚህ ደክሞኝ የሄድኩት እንደዛ እንደደከመኝ ስራውን ጧት ጋርዶች እጃይታቸዋል። አንዳንድ እንዲያው ጋርድ ምን ይሰራለታል ምናምን እያላችሁ ተሳደቡ ነበረ። ሚሊሻ ታዞልኝ ከዛ በጋር ታጅቤ ነው ፕሮግራሜን ያቀረብኩት። ያው እዚህ ጋር እንደምታዩት ማለት ነው። ከዛ ሽልማቱ ምናምን ኮንሰርቱ ምናምን ጨረሰን። ከጨረስን በኋላ ወደ ኩሪፍቱ ሪዞርት ምናምን ነገር እንሂድ ምናምን ተባብለን ምሳ ለመብላት እዛ ሄድን። ከዛ እዛ ሄድን
ከዛ ቶማስ ያው ፓክ አድርገን ያደርነው በረራችን 12 ሰዓት ተኩል ወይም 1 ሰዓት አካባቢ ነው። ከዛ ለቴሌ ትደውልለትና በቃ ውጡ፣ ምንም አትሰሩም፣ በቃ ከዚህ በኋላ እንትናችሁን ይዛችሁ ቦርሳችሁን ይዛችሁ ውጡ ተባለ ማለት ነው። ከዛ ለ12 ሰዓት በረራ ማለት ነው 12 ሰዓት ተኩል በረራ 7 ሰዓት ከምናምን ነው ኤርፖርት የገባ ነው። እንግዲህ እንቅልፍ አልተኛውም ነግሬያችኋለሁ። ይህን ሁሉ ነገር ዋጋ የከፈልኩት ላይክ እኔ በሙያዬ ህብረተሰቡን ለማገዝ ባደረግኩት ጥረት ነው። ሌላ እኔ የተለየ ምንም አይነት ኢንቴንሽን ኑሮኝ አይደለም። ከዛ በኋላ ኤርፖርት ገባን። ዲላይ ምናምን ስለነበር በአጋጣሚ ብዙ ሰው ነበር እዛ፣ መተኛ እንኳን ቦታ አልነበረም እና ደክሞኝ በቃ እንደዛ እያዛጋው ምናምን ነገር። ከዛ እንደምንም በቃ ቡና ምናምን እየጠጣሁኝ እኔ ያለ ቡና ምናምን እየጠጣሁኝ ከዛ ገባን ኤርፖርት ውስጥ። ከዛ ተመስገን አልኩኝ። በቃ ላይክ ኤርፖርት ውስጥ ከገባን በኋላ አዲስ አበባ እንደመጣሁ ነው የተሰማኝ ማለት ነው። ከዛ ከመጣሁ በኋላ እሱም ሄደ እና ሲሄድ እኔ ኢንፎርሜሽኖች ነበሩኝ። ሰዎች እዛ ያሉ ሰዎች ምናምን ነገር እንደዚህ ብለው ነግረውኛል። እንደዚህ አንተ እንዳትሰራ አንተ ፕሮግራም እንዳይሳካል ምናምን ይፈልጋልና ዱርዬዎች እንደዚህ ምናምን ነገር ቀጥሮ ምናምን ብለውኛል። የባህር ዳር ልጆች ታውቃላችሁ፣ የተፈጠረውን ነገር አጠገቤ የነበራችሁ ሰዎች ታውቃላችሁ። ከዛ በኋላ እኔን ሊቀበሉኝ የሄዱት ሰዎች በሙሉ ጌታቸው በሚመጣበት ሰዓት እንዳትቀበሏቸው ተብሎ እያንዳንዱን ሰው አገለሏቸው። ቴክስቱን ይዩት እና ሁሉም እየደወሉ እኔ ጋር ቶማስ እንደዚህ ተባልን እኮ እንደዚህ ማለት how far like ምን ባስቀይም ነው ምን ባደርግህ ነው የዚህን ያህል እኔ ተንኮል የለብኝ በስራ ላይ አልመጣሁኝ። ላይክ እኔ ዳንሰኛ የነበርኩ ልጅ ነኝ። ከዛ ትንሽ የፊትነስ እውቀት አለኝ። ከዛ በኋላ ሁለቱን ኮምባይን አድርጌ ራሴ ላይ ሰራሁኝ፣ ራሴን ቀየር። በተመሳሳይ ጌችም መልስ የሚመስል ቪዲዮ ሰርቶ አጋርቶ ነበር። ከኔ ልጆች ወስደህ እኔን ኮፒ አድርገ ለመስራት የሞከርከው ወይም የጀመርከው አንተ ነህ። ሌላኛው እኔን ዲስትሮይ ልታረገኝ ብላል። በሌለሁበት ነው ይሄም አኪዩዜሽን። አንተን ዲስትሮይ የማረግበት ምንም አይነት ሪዝን የለኝም። ባይ ዘ ዌይ አንተን መጉዳት ቢያስፈልግ ኑሮ አንተን በዚህ መንገድ አይደለም መጎዳ፣ ብሪፍ በማድረግ አይደለም መጎዳ። ሌላ አንተም እኔም የምናውቃቸው ብዙ የፋሚሊ ሚስጥሮች አሉ። ለሶሻል ሚዲያ ሰው ቪክተም ሆነህ ስለ ቤተሰቦች ባወራኸው ነገር ብቻ እዚህ ቪዲዮዎች፣ ተደጋጋሚ ቪዲዮዎች እያለቀስክ የሰራኸው ቪዲዮ እንደ ተሳሳትክ ስለገባህ አሁንም ቪክተም ሆነህ ሰውን ኮንትሮል ለማድረግ የተጠቀምክበት መንገድ እንጂ አንተ አምነህበት ወይም ደግሞ ያን ነገር ፈልገኸው እንዳልፖስተትከው ታውቃለህ። እኔ ከማንም ምንም ጋር የተለየ ነገር የለኝም። እኔ ቀናተኛ አይደለሁም። ብቀና ኑሮ የአንተ ቤተሰቦች ከኔ ጋር ይሰራ። ብቀና ኑሮ ሌላ ልጆችን ለሌላ ሰዎች ጂም እየከፈትኩ ለማበረታት አልሞክርም። ብቀና ኑሮ ከተለያየ ቦታ እየጠራሁ ሌላ ልጆችን እቃ ጊፍት እየሰጠሁ አልክም። ብቀና ኑሮ ይሄ ሁሉ ትሬነር አሰልጥኜ አላበረክትም። ለምንድነው አንተን ዲስትሮይ ለማድረግ የሞክረው? ምን አገናኘን እኔ እናንተ? በዛ ላይ ደግሞ ወደ ሶሻል ሚዲያ ይሄን ነገር ከማውጣት በፊት እንደ ወንድ ጥፋት ካለብኝ እኔ ወይም ደግሞ አንተን እየበደልኩ ከተሰማህ ቪዲዮ ያረከው ሪያክት ያረክበት መንገድ በጣም ልክ ነው ብለህ ካመንክ በእኔና አንተን የሚያገናኙን ብዙ ጓደኛሞች አሉ። ሚውቹዋል የሆኑ ወይም ደግሞ አንተ ጓደኛ የሆኑ ለኔም ጓደኛ የሆኑ ብዙ ሰዎች አሉ። ከእነሱ ሰዎች ጋር ጣልቃ አስገብተህ እንድናወራ ማድረግ ትችል ነበር። በዚህ ከጥቂት ሰዓታት ቆይታ በኋላም በቀና ወንድሞች ርብርብ ጸቡ ወደ እርቅ ሊቀየር ችሏል። ለምስጋና ስላሰባሰብከን እግዚአብሔር ተመስገን። ለምስጋና ስላሰባሰብከን እግዚአብሔር ተመስገን። እርቁ የተከናወነውም ታላላቅ ሰዎችና በዙሪያቸው ያሉ ጓደኞቻቸው በተገኙበት በቦሌ መድኃኔዓለም መሆኑ ተገልጿል። በድብድብ የሚፈታ ነገር በወሬ ያረዘማችሁ ነበረ ሲባል የነበረውን የቶሚንና የጌቾን ጉዳይ ዛሬ በቦሌ መድኃኔዓለም ቤተክርስቲያን ተገኝተን የተለያዩ ሽማግሌዎች፣ የተለያዩ ትልልቅ ሰዎች በተገኙበት እግዚአብሔር ያክብራቸው ሁሉንም በእርቅ ፈተነዋል። እንደምታዩት ተቃቅፈው ሁለቱም በደስታ ተለያይተዋል። አሁን እራት ለመብላት እየሄድን ነው። ሰዎች ሲጣሉ የሰዎችን መለያየት እስከ ጥግ
ጥግ የምትፈልጉ ሰዎች እረፉ። ሰዎች ሲጣሉ ቀርበን ተጠግተን ምን ጎደለ፣ ምን አረጋችሁ፣ ምን አጠፋ ተባብለው ለማስታረቅ እንሞክር። ይህ ፈጣን እርቅ የሚያሳየው መልካም ወዳጆች በጎ ፈቃድ ካለ ማንኛውም ችግር ሳይሰፋ በቶሎ መፈታት እንደሚችል አንዱ ማሳያ ነው። እኛም እንደዚህ አይነት ቶሎ አስታራቂ ያብዛልን እንላለን። ወደ ሌላ መረጃ ስናልፍ ከባድ የመኪና አደጋ በጎሮ ተከስቷል። ህዳር 22 2018 ዓ.ም ከጠዋቱ 3 ሰዓት ተኩል ገደማ በመዲናችን አዲስ አበባ ልዩ ስሙ ጎሮ ታክሲ መያዣ አካባቢ ከባድ የተባለ የመኪና አደጋ መድረሱ ተነግሯል። የአደጋው መንስኤ ተብሎ የተጠቀሰው የአንድ ሸገር ባስ ፍሬም መሳት ሲሆን በአደጋውም ከ10 በላይ የሚሆኑ ሌሎች ተሽከርካሪዎች ላይ ጉዳት ደርሶባቸዋል ተብሏል። እንደደረሰ መረጃ ምንም አይነት በሰው ላይ የደረሰ ጉዳት እንደሌለ ተነግሯል።